ጤና ይስጥልን ክቡራት የፕሮግራማችን ተከታታዮች፣ ይህ አብሲኒያ ሚዲያ ነው። እንግዲህ አብሲኒያ ሚዲያ ባለፉት አመታት ለተወሰነ ጊዜ የዜናዎችን በማቅረብ ለአድማጮች አንዳንድ ዜናዎችን ያቀረብኩ ነበር። በማከል ግን ያው የጊዜ ሰዓት መደራረብ እንግዲህ ፕሮግራሞችን እንዳላቀርብ አንዳንድ ክሎች ገጥመውኛል። አሁን ግን በአዲስ መልክ በእንደዚህ አይነት መልኩ እንግዲህ ወደ እናንተ ይዤ መጥቻለሁ። ዛሬ በግራና በቀኝ እንደምትመለከቱት እንግዲህ ሰሞነኛ የሆነው እንግዲህ አነጋጋሪው ጉዳይ የቴዲ አፍሮ እንግዲህ ሁላችንም እንደምናውቀው አርቲስት ቴዲ አፍሮ እጅግ በጣም ታዋቂ ነው፣ ተደማጭም ነው። እንዲሁም ደግሞ ቴዲ አፍሮ አንጋፋ የሚባል በጣም ታዋቂ የሙዚቃ ባለሙያ ነው። ስለዚህ እንግዲህ አሁን በብዛት ተነስቶ ያለ ሀሳብ አለ። የቴዲ የሚደግፍና ቴዲን የማይደግፍ ወይም ደግሞ ሀሳቡን በኔጋቲቭ የተረዳና እንዲሁም ደግሞ ሀሳቡን በፖዚቲቭ የተረዱ ብቻ ግን አዋራው ጭሷል። ዛሬ ስለዚህ ዘፈን አንዳንድ ሀሳብ ነው የምሰጠው። ይህንን ሀሳብ ስሰጥ ሁላችንም እንድናውቀውና እንድንረዳው የምፈልገው ነገር አለ። ይህንን ዘፈን የዚህን ሀሳብ በምሰጥበት ሰዓት በዘፈን ዙሪያ ብቻ ነው። ይህንን እንድታውቁልኝ እፈልጋለሁ። ዘፈን ኃጢአት ነው፣ ዘፈን ኃጢአት አይደለም፣ ትክክል ነው፣ ትክክል አይደለም የሚለውን ሳይሆን እኔ ከማነሳው ሀሳብ በመነሳት ትክክል ነው፣ ትክክል አይደለም የሚለው እንግዲህ ራሳችሁ ፍርዱን ሀሳቡን በራሳችሁ ሚዛን ደግሞ ታስቀምጡታላችሁ ማለት ነው። ዘፈን ማለት ምን ማለት ነው የሚለውን እንግዲህ ከዛ ነው የምንጀምረው። ዘፈን ማለት ምን ማለት ነው የሚለውን ሀሳብ እናነሳና ዘፈን ማለት ድምፅ ወይም ሙዚቃ ከቃላት ጋር ተዋህዶ ስሜትን እየኮረኮረ ሀሳብ ወይም መልእክትን ለማቅረብ ሰዎች የሚጠቀሙበት ወይም ሙዚቀኞች የሚጠቀሙበት የስነ ጥበብ አይነት ነው ዘፈን ሰዎች ደስታቸውን፣ ሀዘናቸውን፣ ፍቅራቸውን፣ እምነታቸውን ወዘተ ምን ያደርጋሉ? በዚህ በዘፈን ውስጥ ያቀርባሉ። ስለዚህ ዘፈን ምን አለው ማለት ነው? ዓላማ አለው ማለት ነው። ከዓላማ ጋር ነው ዘፈን የሚንቀሳቀሰው፣ ከዓላማ ጋር ነው። አንደኛ ዘፈንን ሰዎች ለመዝናኛነት ይጠቀሙታል፣ ያዝናናል። ኦኬ፣ ለመዝናኛነት ይጠቀሙታል። ሁለተኛ ሰዎች ዘፈንን ስሜትን ለመግለጽ ይጠቀሙታል። ስሜት ይገልጻል፣ ሀሳብን ይገልጻል። ደስታ ሊሆን ይችላል፣ ሀዘን ሊሆን ይችላል፣ ፍቅርን ሊሆን ይችላል እና ሌሎችንም እንደዚህ ነክ ስሜቶችን የሚገልጹበት ወይ ነው። ሶስተኛ መልእክት ማስተላለፊያ አንዱ መንገድ ነው ዘፈን። ስለዚህ ሰዎች መልእክታቸውን ለማስተማር ሲፈልጉ፣ ለማነሳሳት ሲፈልጉ ወይም ለማስጠንቀቅ ሲፈልጉ በዘፈን ሀሳባቸውን ይገልጻሉ። አራተኛ ባህልን ለማስተዋወቅ ሰዎች ይጠቀማሉ። አንድን ህዝብ ወይም ባህልን ወይም ታሪክን ለማሳየት ዘፈንን ይጠቀማሉ። በዘፈን ያንን ባህል ያስተዋውቃሉ። ስለዚህ ዘፈን ዘርፈ ብዙ ጥቅም አለው። በአንድ ጎኑ ስንመለከት ማለት ነው አእምሮን ያነሳሳል፣ ያነቃቃል፣ ጭንቀትን ይቀንሳል ተብሎ ይታሰባል። ወይም ያው ብዙዎቻችን እንደምናዳምጠው ማለት ነው። ስሜትን ያስተካክላል፣ ሰውን ደስ ያሰኛል ወይም ያረጋጋል ብለው ያስባሉ። ዘፈን እና ዘፈን ትምህርትን ያግዛል ብለውም ያስባሉ ሰዎች። አንዳንድ ነገሮችን በቀላሉ ለመማር ይጠቅማል ብለው ሰዎች ያስባሉ። ሌላው አካልን ያንቀሳቅሳል። ላይክ ያው እንደ ዳንስ እንቅስቃሴ የመሳሰሉ ነገሮች ያው በዘፈን ነው እንቅስቃሴዎች የሚኖሩትና ስለዚህ ሌላው ጥቅሙ ይሄ ነው። በዚህ መጠን ልክ ደግሞ ጥቅም አለው ተብሎ ሲታሰብ እንደገና ደግሞ ጉዳቱንም የምናይባቸው ደግሞ አንዳንድ ሁኔታዎች አሉ።
ዘፈን የዘፈንን ጉዳት ስንመለከት መጥፎ መልእክቶችን ለማስተላለፍ ይጠቀሙበታል። በአርት ዙሪያ ያሉ ሰዎች አንዳንድ ዘፈኖች የማይጠቅም ወይም አሳሳቢ መልእክት ይይዛሉ። ሱስ ነክ ነገሮችም ሊሆኑ ይችላሉ። ብዙ ጊዜ እንደዚህ አይነት መጥፎ ነክ ዘፈኖችን ሰዎች በሚሰሙበት ሰዓት ሌላ አይነት መልክ፣ ሌላ አይነት ይዘት፣ ሌላ አይነት ሐሳብ ውስጥ ወይም ሌላ አይነት ተግባር ውስጥ ሊገቡ የሚችሉበት አጋጣሚ በጣም ሰፊ ነው። አንዳንዴ ጊዜ ይወስዳል ወይም ጊዜ ይገላል ወይም ጊዜ ያጠፋል። ከመጠን በላይ ሲሆን ስራ ሊያዘናጋም የሚችልበት አጋጣሚ አለ። ፕላስ ስሜትን ያበላሻል። ስሜትን ማበላሸት አንዳንድ ዘፈኖች ሀዘን ወይም ክፉ ስሜትን ሊጭሩ ይችላሉ ማለት ነው። ስለዚህ ኔጋቲቭ የሆነ ነገር አለው። ቀደም ፖዚቲቭ ፓርቱን እንዳየ ነው። ፖዚቲቭ ባለው መጠን ልክ ኔጋቲቭ የሆነ ፓርትም አለው። ዘፈን በህይወታችን ውስጥ ትልቅ ሚና አለው። ይሄ ማለት ማናችንም ቢሆን ልንክደው የማንችለው ነገር ማለት ነው። ነገር ግን እንደ ማንኛውም ነገር በመጠንና በጥንቃቄ መጠቀም አስፈላጊ ነው። በጥንቃቄ የምንሰማውን ዘፈን በጥንቃቄ ማዳመጥና የምናዳምጠው መምረጥ መቻል አለብን። ዘፈን መንፈሳዊ ወይ ሃይማኖታዊ ያልሆነ ነው። ሃይማኖታዊ ነገርም የለውም ዘፈን፣ መንፈሳዊ ነገርም የለውም። ዘፈን ዓለማዊ ነው። የዓለምን ነገር ነው የሚያንጸባርቀው፣ የዓለምን ነገር ነው የሚያሳየው እንጂ ምንም አይነት መንፈሳዊም ሆነ ሃይማኖታዊ ከሃይማኖት ጋር የተያያዘ ነገር የለውም። በዓለም ህይወት ላይ ያሉ ነገሮች ላይ ያተኮረ መልእክቶች ናቸው የሚተላለፉት በዘፈን ውስጥ። እነሱም ስለ ፍቅር፣ ስለ ሀብት፣ ስለ ደስታ፣ ስለ ችግር፣ ማህበራዊ ጉዳዮችና ወዘተ መልእክቶች የሚተላለፉት በምንድን ነው? በዘፈን ነው። አንዳንዴ መልእክት ጠንከር ያሉ ጠቃሚ የሆኑ መልእክቶችም የሚተላለፉበት አጋጣሚ አለ። ለምሳሌ ድሮ ስናቅ ተማር ልጄ ተማር ልጄ ወገን ዘመድ የለ ሀብት የለኝም በጄ። አሁን ይህን ስንመለከት ይህ ዘፈን ምንድን ነው? በቃ መልእክት፣ የምክር መልእክት አዘል ነው። እንደገና ደግሞ በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። ጠዋት ጠዋት እንሰማው ነበር ድሮዋል። ይህ አሁን ሰዎች መጠጥ ጠጥተው በሚነዱበት ሰዓት ቢግ ኮይንስ እንደሚገጥማቸው፣ አላስፈላጊ ለሆኑ ችግሮች እንደሚዳረጉ፣ ለአደጋ፣ ለሰው ህይወት መጥፋት፣ ለመሳሰሉት ነገሮች እንደሚዳረጉ ነው ይሄ መልእክትና እንዲህ አይነት ነገሮች የሚጠቅሙ መልእክቶችን የሚያስተላልፍ ዘፈን ነው። ሌላው እነዚህ ዘፈኖች በተለያየ አይነት መልኩ ነው የሚቀርቡት። ዘፈን እዚህ በውጩ ዓለም ያው በእኛም ሀገር ይህንን ይጠቀሙታል። ፖፕ የሚባለው በሰው ዘንድ የሚወደድ ነው የፖፕ ሙዚቃ። እንዲሁም ደግሞ ሂፕሆፕ ነው ሌላው፣ ወይም ደግሞ ራፕ የሚባለው ማለት ነው። እሱም ራሱን የቻለ በቃል ጥበብ የተመሰረተ ነው። እሱ የቃል ጥበብን ነው ሰዎች የሚጠቀሙት። እንደገና ደግሞ ሮክን ደግሞ ስንመለከት ኃይለኛ ድምፅን በዛ የተቀነባበረ ሙዚቃዊ የዘፈን አይነት ነው። R&B የሚባል ደግሞ አለ። ለስለስ ያለ ይሄ ስሜትን የሚያነሳሱና ስሜትን የሚቀሰቅሱ ለስለስ ያሉ የሙዚቃ አይነቶች ናቸው። ሌላው ሬጌ፣ ይህንን ያው በአብዛኛው ኢትዮጵያን የምንጠቀመው ነው። ሰላምና የነጻነት መልእክትን የሚያስተላልፉ እነዚህ አይነት ነገሮች አሉ። ስለዚህ ቅድም ከላይ እንደገለጽኩት አንደኛ ለመዝናናት፣ ሰዎችን ለማዝናናት የምንጠቀመው የዘፈን አይነት ነው። ሁለተኛ ስሜትን ለመግለጽ፣ ፍቅር ሊሆን ይችላል፣ ቅሬታ ሊሆን ይችላል፣ ደስታ ወዘተ የመሳሰሉ ነገሮችን ለመግለጽ የምንጠቀመው ነው። ሶስተኛ ማህበራዊ መልእክት ለማስተላለፍ፣ ፖለቲካ
ፍትህ፣ እኩልነት ወዘተ የመሳሰሉትን ለማስተላለፍ ሰዎች ይጠቀማሉ። አራተኛ ገንዘብን ለማግኘት ገንዘብ ሜክ ለማድረግ ልክ እንደ የሙዚቃ ኢንዱስትሪ ያ ኢንዱስትሪ ዓላማው አንድና አንድ ነው፣ ገንዘብ ሜክ ማድረግ የሰውን ስሜት በዛ ዘፈን ገዝቶ የሰውን ስሜት በዛ ዘፈን ተቆጣጥሮ ሰዎች ያንን ዘፈን እንዲወዱት ከተደረገ በኋላ ያ ሰዎች የወደዱት ዘፈን ወደ ምን ወደ ኢንዱስትሪ ሲሆን ገንዘብ ጀነሬት ማድረግ ይጀምራል ማለት ነው። ስለዚህ ያው እንደ ኢንዱስትሪ የዘፈን ኢንዱስትሪ ሰዎች ይጠቀሙታል። ስለዚህ ወደ ጉዳቶቹ ግን ስንመለከት አንዳንድ ዘፈኖች መጥፎ ቃላት ወይም መልእክት አንዱ የማስተላለፊያ መንገድ ስለሆነ ነው። መጥፎ ቃል የማስተላለፊያ አንዱ መንገድ ያው ዘፈን ነው። በተለይ ልጆችና ወጣቶች ላይ አሉታዊ ተጽዕኖ ያሳድራል በወጣቶች ላይ። ምክንያቱም ወጣቶች ኒው ጄኔሬሽን ናቸው፣ እንዲሁም ደግሞ ህፃናት ኒው ጄኔሬሽን ናቸው። ስለዚህ በልጆች አእምሮ ውስጥ የሚገባው ያ ቃል በመጥፎ ደረጃ የሚታሰብ ሐሳብ ከሆነ ልጆች ላይ አሉታዊ ተጽዕኖ ሊያሳድር ይችላል። አንዳንድ ጊዜ የህይወት እውነታን ሊያዛባ ይችላል። የህይወትን እውነታ ሊያዛባ ሁሉ የሚችል አቅም አለው ዘፈን እና እንዲህ በቀላል የሚታይ ነገር አይደለም። ሌላው ባጭሩ የዓለም ዘፈን ጥሩም ክፉም ተጽዕኖ ሊኖረው ይችላል። ጥሩም ተጽዕኖ መጥፎም ሁለት አይነት ገጽታ ሊኖረው ይችላል። ሰው ራሱን በጥንቃቄ የሚሰማውን ምን ማድረግ አለበት? መምረጥ መቻል አለበት። ምክንያቱም ያው እንግዲህ ብዙዎቻችን እንደምናውቀው ከምትሰሙት ተጠበቁ የሚልም ነገር ስላለው ከምንሰማው ነገር ስንጠበቅ ያው ከጥፋት እንጠበቃለን ማለት ነው። እና ሌላው ያ ነው። ምክንያቱም ምንድነው የምንሰማው ነገር በውስጡ በዛ በዘፈን ውስጥ በእኛ ውስጥ የሚፈጥረው ነገር ስላለ ማለት ነው። ስለዚህ ከዛ መለየት በጣም ያስፈልጋል። ዘፈን እንደ ጥበብ ኃይለኛ መሳሪያ ነው። በጣም ኃይለኛ መሳሪያ ነው። ኃይለኛ መሳሪያ ባይሆን ኖሮ ይሄ ሁሉ አዋራ ባልተነሳ ነበር ነው። ይሄ ሁሉ አዋራ የተነሳው ዘፈን ራሱ ጥበብ ነው። በውስጡ ደግሞ ኃይለኛ የሆነ መሳሪያ ነው። ሰውን ሊያስደስት ይችላል። ዘፈን ሊያነሳሳ ወይም ሊጎዳ ይችላል ዘፈን ነው። ስለዚህ ጥቅም ብቻ አለው ወይም ጉዳት ብቻ አለው ማለት አንችልም። ጥቅምም አለው፣ በዛ መጠን ልክ ጉዳትም አለው። በሚያዳምጡት መልእክት ውስጥ ዋናው የመልእክቱ ፍሬ ሐሳብ ነው። መጥፎም ነው ጥሩም ነው ልንል የምንችለው የሚወስነው ያ ነው ማለት ነው። አንደኛ ጥላቻና አሉታዊ መልእክት ከሆነ በጣም ቬሪ ዴንጀረስ ነው። አንዳንድ ዘፋኞች በዘፈናቸው ውስጥ ጥላቻ፣ የእርስ በርስ ግጭት እንዲሁም ደግሞ ጥፋት ወይም ደግሞ አመጽ ስለሚያስገቡ ስለሚያደርጉ ያ ለከፍተኛ የሆነ ችግር ሊዳርግ ይችላል ማለት ነው። ስለዚህ ያ ማለት ያው ቢግ ኮንሲኩዌንስ ያመጣል ማለት ነው። ዋጋ ያስከፍላል እንደማለት ነው። በተለይ ወጣቶች ላይ ተጽዕኖ አለው ዘፈን። ምክንያቱም ሙዚቃ በጣም ቀላል ስለሆነ ለመስማት ወደ ልብ ሲገባም በጣም ቀለል ባለ አይነት መልኩ አእምሮን የመቀየር ኃይል አለው ሙዚቃ ወይም ዘፈን። ስሜትን መቆጣጠር ይችላል ዘፈን ዘፈን ሰውን በጣም በፍጥነት የሰውን ልብ ሊነካ ይችላል። ስለዚህ ጉዳቱን ጥቅሙንም ስናይ እያነጻጸርን ማለት ነው። አንዳንድ ዘፈኖች ቁጣን ይቀሰቅሳሉ፣
ሌሎች ደግሞ ሐዘንን ይጨምራሉ። አንዳንድ ደግሞ ሰውን ወዳልተገባ አስተሳሰብ ይመራሉ። ስለዚህ ዘፈንን እንዲሁ ዝም ብለን በቀላሉ የምናየው ነገር አይደለም። ሁሉም ሰው የሚያዳምጠውን መስማት፣ የሚሰማውን ማወቅ መቻል አለበት ማለት ነው። ሰው ሳያስብ እንኳን በዚህ ተግባር ውስጥ ሊጠመድ ይችላል። ሳያስበው ሰው ምንም ሳይዘጋጅ በጉዳዩ በዚህ ነገር ላይ አዲክትድ ሊሆን ይችላል፣ ወይም ደግሞ በዛ አይነት ሀሳብ ውስጥ ሊያዝ ይችላል ማለት ነው። ስለዚህ መጥፎ ልምድ ያበራክታል። የተለያዩ መጥፎ ልምዶች ለምሳሌ ሰዎች ዘፈን እየሰሙ የአልኮል ሱሰኛ ወይ የአልኮል ሙርከኛ ወይም ደግሞ እንትን ሊሆኑ ይችላሉ። የአልኮል ቀን በቀን አልኮል የሚጠጡ ደንበኛ ሊሆኑ ይችላሉ ማለት ነው። የጭካኔ ባህሪ ያው ቅድም ገልጬው እንደነበረው ማለት ነው ሊያንጸባርቅ ይችላል። የማይገባ ንግግር ሰዎች ሊናገሩ የሚችሉበት ሁኔታ ይከሰታል። ሱስ እንደዚሁ አዲክሽን ሊሆን ይችላል። ሰው ዘፈን ላይ ከመጠን በላይ ሲጠመድ አንደኛ ጊዜ ያጠፋል፣ ሁለተኛ ስራ ወይም ትምህርቱ ሊቀንስ ይችላል። ይሄ እንግዲህ ራፍሊ ነው ያለውን ነገር የምናገረው። ሶስተኛ ከሰዎች ጋር ያለውን ግንኙነት ሊቀንስ የሚችልበት አጋጣሚው በዛ መጠን ልክ ሰፊ ይሆናል ማለት ነው። ሌላው የእውነትን ህይወት የማሳሳት ኃይል አለው። አንዳንድ ዘፈኖች እውነትን በሐሰት ከእውነት ይልቅ ሐሰትን ያጎላሉ። የማጉላት ኃይል አላቸው ማለት ነው። ዘፈን በራሱ ክፉ ሆኖ ሳይሆን ይዘቱ ነው ክፉ። በዘፈን ውስጥ የተላለፈው መልእክት ያ ነው ክፉና ጥሩና መጥፎ ነው ሊያስብል የሚችለው ማለት ነው። ስለዚህ በጣም ብዙ ዘፋኞች አሉ። ብዙ ዘፋኞች እየዘፈኑም ኖረዋል እስካሁን ድረስ፣ አሁንም እየዘፈኑ ነው። ነገር ግን ይዘቱ ነው በጣም ወሳኝ የሚያስብለው። ወይም መጥፎ ነው ወይም ጥሩ ነው የሚያስብለው ይዘቱ ነው። ክፉ የሚያደርገው መጥፎም የሚያደርገው ይዘቱ ነው። ስለዚህ እንዴት መጠንቀቅ አለብን የሚለውንም ነገር ደግሞ እያንዳንዱ ሰው ማሰብ መቻል አለበት። ማለት ሁሉም ሰው ጤናማ የሆነ ላይፍ ህይወት የኑሮ ዘይቤ እንዲኖረው ሁሉ እንደሚፈልገው ለሚሰማው ለጆሮም ራሱ እያንዳንዱ ሰው ሪስፖንስብል ነው ማለት ነው፣ ማሰብ መቻል አለበት። ምክንያቱም የሚዘፍነው ሰው ይሄ ገንዘብ ስራውን ሲሰራው ከገንዘብ ጋር ነው፣ ገንዘብ ከመስራት ጋር ወይ ገንዘብ ሜክ ከማድረግ ጋር ጥበብን ከማሳየት አንጻርም ጭምር ነውና ስለዚህ እንዴት መጠንቀቅ አለብን እና የምናዳምጠውን ነገር መመርመር በጣም አስፈላጊ ነው። ጥሩ መልእክት ያለውን መርጦ መስማት በጣም ቬሪ አስፈላጊ ነው። ለክፉ ነገር የማያነሳሳ ጥሩ አስተሳሰብ የሚያስተምረውን መምረጥ በጣም አስፈላጊ ነው። ስለዚህ ዘፈን እንደ ምንድን ነው ማለት ነው? እንደ ሰይፍ ነው ማለት ነው። ሊጠቅም ይችላል፣ ሊጎዳም ይችላል። ፍቅር፣ ሰላምን እና እኩልነትን ሞቲቬትም ሊያደርግ ይችላል። ትምህርት ያስተምራል፣ አዎንታዊ ስሜትን ሊፈጥር ይችላል ዘፈን። ስለዚህ ዘፈንን ስንመለከት በብዙ አይነት መልኩ ልናይ እንችላለን። ግን ዘፈን በአጭሩ በሁሉ ነገር ሰዎች ስለ ዘፈን ሲያስቡ በዘፈን ውስጥ እነዚህ ነገሮች ሁሉ እንዳሉ በዚሁ አጋጣሚ ግን ማሰብም ስለሚያስፈልገን ስለሆነ ነው ይህን ሀሳብ ያነሳሁት። ስላዳመጣችሁ በጣም ከልብ አመሰግናለሁ። ይህንን የአብሲኒያ ሚዲያ ኒውስን እንግዲህ ፎሎ በማድረግ ሰብስክራይብ በማድረግ ኮመንት በመስጠት በተለይ በዚህ ሀሳብ ዙሪያ ኮመንት እንድትሰጡ ፈልጋለሁ። ምን ተረዳችሁ? እንዴት አያችሁት? በዚሁ አጋጣሚ እንደገና በአዲስ መልክ ይህንን ፕሮግራም እያዘጋጁ ያለው ስለሆነ የውጭም የሀገር ውስጥም ዜናዎችን ይዤ ስለሚቀርብ ከኔ ጋር እንግዲህ በቀጣይ የቤተሰብ አሻራችሁን ሰብስክራይብ በማድረግ እንድታሳርፉ እየጠየቅኩ እኔ ውድነህ አሰፋ ነኝ። እንዲሁም ደግሞ ሀሳብ አስተያየት ያላችሁ
አብሲኒያ ሚዲያ ኒውስ በማለት በቴሌግራም አካውንት ላይ ሰርች ብታደርጉ ታገኙናላችሁ። ስለ ሁሉም ነገር ከልብ አመሰግናለሁ። መልካም ቆይታ ለሁላችሁም እመኛለሁ። ለዛሬ ያለኝ ፕሮግራም እዚህ ላይ ያበቃል። ቴንኪዩ